ተናግራችሁ እውነታውን ሊቀበሏችሁ ለማይችሉ ሰዎች እንዲቀበሏችሁ እውነታችሁን መነጠቅ የለባችሁ። ጌታ ኢየሱስ ለተነሳበት የማንነት ጥያቄ በመጀመሪያው ዝም ሲላቸው አንተ ክርስቶስ ነህን? የብሩኩ ልጅ አንተ ክርስቶስ ነህን? ብለው ሲሉት በሰማይ በደመና በኃይል ቀኝ ሲቀመጥ በሰማይ በደመና ሲመጣ ታዩታላችሁ ብሎ ሲላቸው አናዷቸው ልብሳቸውን ቀደው ነው ያበዱት። ሞት ይገባዋል ብለው ሊደበድቡት ሊተፉበት በአንድ ቃል ፈረዱበት የሚል ቃል ትመለከታላችሁ። ሰዎች እውነታዎቻችሁን የማይረዱ ከሆነ ልክ እንደ ክርስቶስ ዝምታችሁ እውነታችሁ ሆኖ በህይወታችሁ ልትነጠቁ የማይገባችሁን እውነት ልታስጠብቁ ይገባል። ብዙ ጊዜ ሰዎች ስላልተረዱን እንበሳጫለን። ነገር ግን እንድትጽፉልኝ የምፈልገው ሰዎች እንዲረዱን ብለን እውነታችንን ማስነጠቅ የለብንም። ያለ ስማችሁ ስም ሲሰጧችሁ እናንተ በሌላችሁበት ኩበት ሲለቅሙ ሊውሉ ይችላሉ። እንደ ክርስቶስ ኢየሱስ በተንኮልና በነገር ጋጋታ ሊከሷችሁ ይችላሉ። ለሚቀርብባችሁ ለእያንዳንዱ ነገር መልስ መስጠት የለባችሁ። እንደ ክርስቶስ በዝምታ መልስ ስትሰጡ ዝምታችሁ ዋጋችሁን ታላቅ ያደርገው ይሆናል እንጂ ጸጋችሁን ያበዛው ይሆናል እንጂ የሚያሳጣችሁ አንዳች ነገር የለም። ለምን? አሁን የፈለኩበት ሐሳብ ጋር እየመጣው እኛ ስለ ራሳችን ስንናገር ክርስቶስ ስለኛ ዝም ይላል። እኛ ስለ ራሳችን ዝም ስንል ክርስቶስ እንዲናገር እድል እየሰጠነው ነው። ስለ አንድ ሰው ጉዳይ ሁለት ሰው ሊናገር አይገባምና አንደማመጥምና አንዱ ሲናገር አንዱ ዝም ሊል የንግግር ህጉ የንግግር ስርዓቱ ነውና ስለ ህይወታችሁ በዘመናችሁ በመንገዳችሁ ስለሚመጣው የመከራና የነገር ጋጋታ በክርስቶስና በሰው ፊት ዝምታ ስትመርጡ ኢየሱስ እንዲናገርላችሁ እድል እየሰጣችሁት እንደሆነ እንድታውቁ ፈልጋለሁ። አንድ ቦታ ልውሰዳችሁ። ፈሪሳውያን በአመፃ ስታመነዝር ያገኘችውን ያችን ምስኪን ሴት እያዳፉ አምጥተው እግሩ ስር ጥለው እንደ ሙሴ ህግ ልትወገርና ሞት ልትቀበል ይገባታል ብለው ሲሉ ከነዛ ጨካኝ ፈሪሳውያንና ሃይማኖተኞች እጅ ያዳናት የጌታ ኢየሱስ ቸርነት እንዳለ ሆኖ ከከሳሾቿ ጋር ያለ መከራከሯ በጌታ ፊት ዝምታ መምረጧ ግን አስደናቂ ችሎታዋና ህይወቷ ነው። ከከሳሾቿ ያስመለጣት የመረጠችው ዝምታ ነው። ጌታ ኢየሱስን ሲጠይቁት ዝም አላቸው ይላል መጽሐፍ ሲናገር። ሲወተውቱት ከናንተ መካከል ኃጢአት የሌለበት አስቀድሞ ይውገራት ብሎ አላቸው። በጣም የሚደንቃችሁ ነገር ልንገራችሁ። ጌታ ኢየሱስን ማግኘት ለብቻው አስቸጋሪ ነው። የማይከተለው ገበያ ህዝብ የለም። ኢየሱስ እንዳለ ከታወቀ ከተማ ነው ነቅሎ የሚመጣው። ኢየሱስን ፌስ ቱ ፌስ ለብቻው ያገኘችው ሴት ብትኖር ከጥቂት ሰዎች መካከል አንዷ እሷ ነች። ዋን ቱ ዋን ነው ኢየሱስን ያገኘችው። ከሳሾቻችሁ ኢየሱስን ብቻ ለብቻ ወደምታገኙበት የህይወት እድል ያመጧችኋል። የናንተ እጅ ማውጣት ገበያ አይበትንም። የናንተ ንግግር ከበባውን አይበትነው። አላወቁም እንጂ ጠላቶቻችሁ የዘላለም ህይወታችሁን ወደሚያጣፍጥላችሁ የህይወት ዕጣ ፋንታ የሚያመጧችሁ ትራንስፖርት ናቸው። እያዳፉ ባመጧት ቁጥር የከበዳትን ሸክም እያራገፉላት እንዳመጧት አላወቁም። ባዳፏት ቁጥር የሚደፉላት የህይወት አበሳ አለ ከላይዋ ላይ። አልሰማችሁኝ? እያዳፉ ነው ወደ ጌታ ወደ ኢየሱስ ያመጧት። እግሩ ስር አምጥተው ነው የጣሏት። ከናንተ መካከል ኃጢአት የሌለበት ይውገራት ብሎ ሲላቸው
አንድ ሳይቀር ማንም ሳይቀር ሁሉም ድንጋያቸውን ጥለው ሲሄዱ እሷና ኢየሱስ ቀሩ። ወደ አንድ ለአንድ ዋን ቱ ዋን ወደ ሆነ ፌሎሺፕ ሊያመጣችሁ ሲፈልግ የሚያዳፉ ከሳሾቻችሁ ጋር አትከራከሩ። ጨርቅ ለጨርቅ ሸሚዝ ለሸሚዝ ኮሌታ ለኮሌታ ገበያ ላይ መያያዝ የለባችሁም። እስከፈለጉት ይሰዷችሁ፣ እስከፈለጉት ያምጧችሁ። የፍትህ ሁሉ ዳሩ ወደቡ ኢየሱስ ነው። አሜን ባሉ። ኢየሱስ ጋር ከመምጣቷ በፊት ብዙ የመንደር መታጠፊያዎችን፣ ብዙ የመንደር ምኩራቦችንና ሁኔታዎችን፣ ክሊኒኮችንና ቤተክርስቲያኖችን፣ አደባባዮችን፣ ጉሊቶችን ሁሉ ሳታልፍ አትቀርም። ኢየሱስ ጋር እስክትመጣ ድረስ በጉሊት ሁሉ መሃል ሳይወስዷት አይቀሩም። ይዘዋታል። ትክክል ናቸው። ኮምፕሌን አላቸው፣ ጥያቄ አላቸው። እነዛ ሁሉ ጉተታዎችና ክሶች ወደ ዘላለም ጣፋንጧ ማጣፈጫ ወደ መድኃኒቷ የሚያመጣት ጉዳይ ስለሆነ ዝም ስትሉ ከእውነተኛው መድኃኒት ጋር አገናኙኝ፣ ካገኘሁት እኔን ብቻ ሳይሆን እናንተንም አድኖ ያስቀራችኋል። የኔና የናንተ ክርክር ወይ ላይ ላጽድቅ አይነት ጸሎት ላይ መልስ አይነት ልመና ነው የሚሆንባችሁ። ከጠላቶቻችሁ ጋር የምታደርጉት ግብግብ የማያጸድቅ ጸሎት ነው የሚሆንባችሁ። ዝምታችሁ ግን ለናንተም ለጠላቶቻችሁም መልስ ሊሰጥ ወደሚችል የህይወት ከፍታ ስለሆነ የሚያመጣችሁ። ያቺ ሴት የነበራት ምርጥ ኳሊቲ አጭር ነው የዛሬ መልእክቴ። አንድና ዋነኛ ብቃቷ ከከሳሾቿ ጋር ባለመከራከር ዝምታን በመምረጧ ከጠላቶቿ የማምለጧ ምክንያቷ ነው። እኔ ማስታወሻ ላይ ስጽፍ ዝምታን መምረጧ ከቀረበባት ክስ ማምለጧ በዝምታዋ ስለሆነ ይናገር ሲጠይቋት ሰውየውን አምጡት፣ እኔ ብቻ አይደለም እንደዚህ ያረኩት፣ እውነቱ ይውጣልኝ፣ እነሱ ራሳቸው ችግር አለባቸው፣ ሐሳብ አለኝ ምናምን አላለችም። ዝም ተናገር አንተ። እሱ መናገር ከጀመረ፣ እሱ ማሽተት ከጀመረ፣ እሱ መፍረድ ከጀመረ ሚዛኑን ከማን ላይ እንደሚጀምር ያውቃል። እድል ሰጠችው ከሳሾቿን እንዲበትንላት። የህይወታችሁ ሰብአዊ መብት ተሟጋች እንደሚባለው የክብራችሁ ተሟጋች እንዳትሆኑ፣ የስማችሁ ተሟጋች እንዳትሆኑ። ሲነኳችሁ ዋን ቱ ዋን ብቻ ለብቻ ኢየሱስን ብቻ ኤክስፒሪየንስ ወደምታረጉበት የህይወት እድል ነው የሚያመጧችሁ። አንድ ምሳሌ ልስጣችሁ። እንደዚህ ስትቆሙ ይህ ራይት ፖዚሽን አይደለም ለማምለክ ለወርሺፕ። ይሄ ትክክለኛ ፖዚሽን አይደለም ለማምለክ። ናማ ወደዚህ እንደምንም ተባብረን አብረን እያዳፋን እዚህ መሬት ላይ እንጥለዋለን። ግን እንዳትጎዱት። አቤት! እንደዚህ ትክክለኛ ፖዚሽን አይደለም ለማምለክ። ወደ ሰማይ እንድትጠጉ ወደ መሬት እንድትቀርቡ ነው እግዚአብሔር የሚያረጋችሁ። ስለዚህ ሲወድቅ በጀር በዚህ በደረትን የምትተኛው እሺ፣ ግፉልኝና ጣሉልኝ እስቲ። አሁን ይሄኛው ነው ለአማኝ ትክክለኛ የአምልኮ ፖዚሽን።